ቋንቋችሁ ምንድነው? ገደባንኛ እስኪ ተናገር። ሰላም እንደምን ዋላችሁ በላቸው እስኪ። በመና አለሁም ይፈያንኩም ይበኮኪር ገደባንኛ የኢትዮጵያ ቢባል ህዝብ ማህይም አይኑ ትልቅ ነው። እግዚአብሔር ምስክሬ ነው። ማህይሞችን ያዋቸው እንቧያ ያክላል አይናቸው እርግብ እኮ አይደል በቃ ፈጣጣጣጥ ብሎ የማህይም አይን ፈጣጣ ነው። ዕውቀት ከሌለ አትግባ። ለዕውቀት ላላችሁ ልቀቁ። አድናቂ ነኝ ምኑን ታደንቀኛል? ምን ሰርቼ ነው? ያኬ ሰላም ወዮ ሞታ ወንድማችን አባታችን ሰላም ነው። ሰላም ቶ ያባቱን ነገር ወንድሜ አባታችን አለ አባታችን ዲህ አይነት እንደው ማስመሰል ሞታ አባታችን ምን አባት ከአባት ከየትኛው እናት ነው የወለድኩ? ሰላም ሃሎ ሰላም አለይኩም ሙርጂዳ ገባሽ በሰላም ወላሂ ተገናኘሽ ተውሉን ጋር ሁሉ አገር ሰላም ነው። እናት መጭም በኋላ ናፈቅሽኝ እኮ የኔ ቆንጆ እንዴት እንደናፈቅሽኝ ወላሂ አላሁ አክበር እንዴት እንደሚያደርገኝ ምን አለ ካንቺ ጋር በገባው በቃ ትናፍቅኛለሽ። ለማንኛውም ማለት ነው በጊዜ ወደ ከተማ ትናፍቅኛለሽ ሙርሺዬ ያው በምናቀው ነገር ሙርሹ እንደምንም ብለሽ ከቻሳው በሞቴ ምንሽ ነው አንቺ እንደዚህ አቸውልሽ የጠረሽኝ? ባለፈው ኢንተርኔት ላይ ያዋራሉ ልክሽ ልጅ የለም ዛሬ እንገናኝ ስላለኝ እፍቼን ስለፈራው እንድታጣብቂ ከፎቶች በላይ በአካል በጣም ነው የምታምር። አንተ ምን ነው ወጥር የበላች የኔ ቆንጆንኪ እኔ ያለው ነው ጓደኛዬ የምታጎሳት ለምንሽ እንዴ ያሟል ኧረ ያሟል እንዴ ይሄ ማን ቤት ነበር? ይሄኛው የነጌቱ ጌቱ I remember. እዚህ ጭቃ ቤት እየኖረ ስሙ ጌቱ። Oh my gosh. Donkey. Oh, donkey. እነዚህ ስልክ እንጨቶች አሁንም አሉ። ታዲያ ከሰፈሩ የት ይድል? ሁለቱ አረጁ ጎበጡ። ግን የፋሲካ ጸጉር እንደ አንቀጽ ገባ ብሎ ነው የሚጀምረው። አንተ እግዚአብሔር ሚታርጉት ማን ነው እንደዛ ብለ ጻፈልክ ጆሲ ምን ያረጋል? ነባ ነው ስሙ። ነባ አንተ የመላእክ ስም ይዘህ አንተ ግን ሰይጣን። አዎ በይ ወርገጁ ነባናና እዚህ ጻፍ ቀብር ካለው ብሎ አራስ አርፉ ድንጋይስ ፋሲካ በእግዚአብሔር ይስደኝ እግዚአብሔር ይስደኝ ምን እንዳልተገኘ ዘርበድ ባከ ራስክ ነዝን በተታደልልኝ ለታናደ እግዚአብሔር መስከረኝ ኮሜንት ነው ያንተ ግንባር ራሱ ቱርክ ሄደክ ተሞልተክ ነው እንጂ ግንባርክ እንዴ አልነበረም። አሁን ፈርቼ ነው እንጂ አንተ ለራስክ የፋሲካ በይኝ እንዴ የፋሲካ ሪንግሌቱ ግንባሯ ላይ ይታያል። ጀለጥ ፋራ ጆሲ ትስቃለ ክርስቶስ አላናገረች ይዋ ሻሽልብ መድኃኒዓለም በጣም ደግ ምን ያህል ጊዜ ቆይቻለሁ? አንድ 4 ዓመት 5 ዓመት እንደዛ የተተከለ ቆይቻለሁ። ተሳቢ የሚጀ ከዛ ቦት የሚሻለው እንዴት ነበር ቆይታ? ምን ይመስል ነበር? ምናምን ደስ የሚል ደጎች ናቸው ዘመዶቻችሁ ሁሉ የሱ እናቶቹ ወንድሙን ያስከባይ ባይዘይ ትልቅ የሚባል ወንድም አለ በጣም ደግ ልጅ እና እኔ አበባ ምርት ነበር ምሰራ። ከዛ ተሳቢም ትቼ እንደገና አበባ ምርት ስካኒያ ይይዝ ነበር። እሱ ወንድምየው ያገኘኝና ምንድነው ምናምን ስለ የተሳቢ ምሽፈር ነው ምናምን አንተ ቤት ልትቀጥሮስ በቃ ትገባለህ ምናምን አለኝና ትልቅ አስገባኝ እነሱ ቤት ጀመርኩኝ። አያውቀኝም ወርቁ አያውቀኝም። አግኝቶ አታውቅም? አገኘሁት አጋጣሚ ሆኖ ቢሸና ማዲያ ላይ ወደ 7-8 መኪና ነው ናጠዋል። ወርቁ ታጅቦ ነው የሚመጣ። አጭር ነው ሻሽም ቆንጆ ነው ደግ ነው
እዚህ መጣ ሞላ የሚባለው እንደማለው እሱ ጋር ሲስተው መኪና ቦት ቆም መጥቼ ቆምኩኝ እዛ አራግፌ ሞጣ እና ይሄ መኪና ደግሞ የማን መኪና ነው ምናምን አለ ያንተ መኪና ነው እኮ ምናምን አለ አጃቢዎች አሉት ጋርድ ማለት ተኩላ የሆኑ ናቸው የሱ እንትኖቹ የሰለጠኑ ምናምን እነሱ ሁሉ አሉ እሱ ካለ ማን ነው የልጅ ምናምን ሲባል አላውቀውም እኔ ናስቲ ያለኝና ቅዱስ ጊዮርጊስ እንደው መድኃኒዓለም አባት ያገናኘኝ ብትሽ እሺ እንዴት ነው የት አገር ሰው ነው ምናምን አለ እኔ ማርቆስ ትልቅ ያስገባኝ ነው ምናምን እየወረኝ እንደዚህ ተከናካ ያረገኝ እንደዚህ ያያለ አንዱ ዘበኛ መጥቶ ቁጭ እሺ እሱ ጋር የሚሰራ ነው እሱ ላይ ነው የሚሰራ ሌላ ቦታ ላይ ነው መጥቶ ደና እየወረኝ ደና እግዚአብሔር እኮ ተመስገን ጌታ ገና ብዙ ነገር ለወረው ብዬ ያሽ ብሎ አለቀስ እና እንዴ ሲጠራለ ክርስቶስ ሰገድ ተረስተረስ ለእግዚአብሔር ሰገድ ምን ሆነ ነው ምናምን በቃ ወደ ታልተዋለ ሰረኛ ዝብል ሻታልከሳል ማደው ላይ ብር ሰብስቡ ስንት አለ የተሰበሰበ ምናምን ተሰብስቧል አይ እንደዚህ ብር 280 ሺህ ብር አለ 285 ሺህ አምጥቶ በፌስታል አርጎና ብሩን ያዘና ሰውየው መስጠት ይወዳል ማረግ ነው እንግዲህ እቺን መታከል አይላንድ ውሃ እኮ ነው የሚጠጣ ይጭንቀው ያን ብር ያዘና ባጃጅ ግዛን ባጃጅ ካሽ ይዘና ባጃጅ ግዛና ተጠቀምበት ብሎ ቨስሰል ሲሰጠው ከንት አራስ ታስታስ ቆይ አንተ ሌላ ጊዜ እንገናኛለን አስነስቶ ያን 6-7 ሚክ አጋንንት እሱ ጋር ቢያስቀረህ አልኩት አይው ለድሬን ሁሉ ቆርጠጣለው ዛጋ ወይ በቃ ፌንት በላ ደና ነው ይላ ጥሎኝ ካደ ነበርኩ በቃ ከዛ በኋላ ድሌን ይብለው ይሰውይ በልከር አፈር ብላ ምን ባስቀረህ ይውዳች ብዬ ይው ሳላገኘው ግራ ና ሰውየው ወርቁ ዘሩ ይባረክ ደግ የዋ ነው ማርያምን ሌላ ቦታ ይቦት ሲፈር 2000 ብር እየተከፈለ 10500 ብር ነበር ለኛ የሚከፍለን ምስኪን ነው የዋ ያዘበኛ ታሪክን አበላሽው አይጨክንም ነበር ሰውየው ሻሽ ነው የጠየቀውን ይሰጣል የጠየቀውን አጋጣሚ ሰራተኛ ሆነ ግን እድል የሆኑ ደንቀራ የባቡር ሐዲድ መዝጊያ ያለው የባቡር ሐዲድ ወደቀብኝ መጥቶ ዛ ጋት ታለው እንደዛ አረገ ነው እግዚአብሔር ይመስገን ግን አሁንም አለው ቤተሰብ አድርገው አብረውን ስላሉ ሳቅና ጨዋታን ብዙ ያተራረፋሉ